አንሳብቻ ሄሎ ብለን ማለት ነው። ሰላም ሱመያ ነኝ ስል ዘጋችሁ ማለት ልጆች አሉ። እነሱም እንደ የልጁ እናት እሷ ነች እንዲ ያሉ በተነገረኝ እድሜ ልክ የ3 አመት እና የ4 አመት ከጀሚላ በኋላ እንዳልወለደች አውቃለሁ። እስከ ሰው የፈለገው ደረጃ ብትወዱት ምን ብትሉት የሆነ ሰዓት ላይ ሰው ራሱ አይ እንዲህ ሊሆን እኮ ይችላል ያን ሰው ትጠራጠራላችሁ ብዬ ሳስብ፣ አንደኛ እኔ በግድ አይደለም የላኳት ራሷ ናት። ቅሪ እንኳን ብያት ነበረ። ከሰይድ ጋር እዛ ግርግር ሲፈጠር ታየውና እኔን እመጣለሁ ብያት ነበር። ሱመያ እንግዲህ አዝናን የመጣችው በአሁን ሰዓት ሰላም ከጎኗ መሆን ነበረባት። ያው የለችም እና ሱመያም ስልክ ስደውል አታነሳልኝም፣ በሌላ ስልክም ስሞክር ትዘጋብኛለች። ምን ሆነሽ ነው እያለች ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ከይር ጀዛ። ዛሬ ደግሞ እንግዲህ ሰላምን እና ሱመያን እየላችሁ ካች ብዬላችኋለሁ። እንግዲህ ሱመያ ሰላምን አፋልጉኝ፣ ሰላም ጠፋችብኝ እያለች ናት። የዘመኑ ፍቅር እንዳይሆን የእናንተም ፍቅር። ሱመያ ምን ሆና ነው ያኮረፈችው? ሰላም ምን ሆና ነው ምናምን አልሽ። እኔ ራሷ አንድ ጊዜ እሷ የመን እያለች የዛኔ ፓስፖርቷ ከተቀማባት በኋላ የሆነ ቪዲዮ ሰርተሽ ነበርና ሰይድ ውሸቷን ነው፣ ሱመያ ውሸቷን ነው፣ እኔና አንቺን ለማለያየት ነው፣ እሷ እኔን ስለምትፈልገኝ ነው፣ ድሮም ጀምራ እኔን ትፈልገኛለች፣ አንቺን ማለያየት የፈለገችው እሷ ለራሷ ልታደርገኝ ነው ምናምን ብሎ መጀመሪያ ላይ ሰይድ የተናገረውን ነገር አልሰማሽውም። ያኔ አልሰማሽውም ስልሽ ቦታ አልሰጠሽውም። ግን በኋላ ላይ ግን ቪዲዮ ሰራሽ። ሰላም ስልክ አታነሳልኝም፣ እኔም ሰዎች አለኝ እዛ፣ ስልኳን እንኳን ከቀሟት የሰዎቹን ስልክ ሰጥቻታለሁ፣ እዛ ራሱ አልሄደችም እንዲያግዟት እና እኔ ራሱ እውነት ነው ወይ ሰይድ ያለው ነገር እውነት ሳይሆን አይቀርም፣ ሰላምና ሰይድ የሆነ ነገር ሳይኖራቸው አይቀርም፣ እኔ ሂጂ አላልኳትም፣ እሷ በራሷ ነው ተነስታ የሄደችው ምናምን ብለሽ አንዳንድ ነገሮችን ጠቅጠቅ አድርገሻል ማለት ነው። እና ያው እሷን ቪዲዮ ብቻ ነው አንቺ የሰራሽው እና እሷን በዛሽ መሰለኝ የተቀየመችሽ። ከዛን ጊዜ በኋላ አሳልፊያት አልሰጣትም ሱመያን የሚል ነው እንጂ ያወራችሁ ስለ አንቺ ምንም ነገር ከዛን ጊዜ በኋላ አላወራችም ማለት ነው። እና ያቺ ቪዲዮ ላይ ቅር ብሏታል መሰለኝ። ያው ብዙውን ጊዜ እኛ ሶሻል ሚዲያ ላይ ቪዲዮ ሲለቀቅ ያው እህትና ወንድም ራሱ ሶሻል ሚዲያ የሚሰሩ ከሆነ እህቱን በዛው በሶሻል ሚዲያ ይተቻል ስህተት ካለባት፣ ወንድምም እንደዛ። ይሄ ወንድሜ ነው ይሄ እህቴ ነው አይባልም ብዙውን ጊዜ ሶሻል ሚዲያ ላይ ማለት ነው። ያው አይኤብ አለ፣ ገበና አለ፣ መሸፈን ያለበት ይሸፈናል። ግን እዛው ሶሻል ሚዲያ ላይ የመጣውን ያው ሶሻል ሚዲያ ላይ መመላለሱ ያው ሰላም ሊያስቀይምሽ አይችልም። ያው የሶሻል ሚዲያ ተጠቃሚ ሰው ስለሆነሽ ሱመያም እንግዲህ መናገር አልነበረባትም። ስሟን ራሱ በእንትን ነገር ማንሳት አልነበረባትም። አሁን ደግሞ ይባስ ብላ የየመኑ ልጅ የእሷ ሳይሆን አይቀርም እያጠራጠረኝ ነው፣ ካሜራ አማኖቹ እንደዚህ ያሉኝ፣ እሷ በዚህን ሰዓት መውለድ እንትን አትልም። እኔ እንጃ። ሱመያ ጠሽ እየሆንሽ ነው መሰለኝ የማይገናኘውን ነገር ከየት ወዴት ነው የምትይው? ሰላምን መጀመሪያ ታውቂያታለሽ፣ ድሮም ማለት ነው። ድሮም ጓደኛሞች ናችሁ። ሰላም እውነት እዛ አካባቢ ላይ ሁና እስከ አርግዛ እስከምትወልድ ድረስ አንቺ ይሄን ሁሉ ወሬ አሰሚው? ሰላም ጋር ትተዋወቂያለሽ፣ የቆየ ጓደኛ ነሽ። የመን ላይ ደግሞ በደንብ ነው የምታውቂ፣ የመንም በደንብ ታውቂያታለሽ። እና እሷ አንቺ ጓደኛ ሁና የአንቺ ጀማ እሷን እያወቁና አብዲ ምን ዩቱበር ሶሻል ሚዲያ ተጠቃሚ ሆነው መቼም በጉርጓድ ውስጥ በውስጥ እንደ ሰዓዳም እንትን በጉርጓድ ውስጥ ለውስጥ አትሄድ እየሄደች አትኖር። ኧረ ሱመያ ታይ ኧረ። እና እኔ አሁን እያጠራጠረኝ ነው ልጁ የራሷ ከሆነማ ምን ልትሰራ ነው የመን የምትሄደው? ሲጀመር አንቺ ወደ ኢትዮጵያ መጥተሽ እሷ የመን ምንድን ነው የምትሰራው? የማይገናኘውን ነገር ኧረ አራባና ቆቦን አንድ ላይ አመጣሽ ሱመያ። ኧረ ታይ በህግ አምላክ ኧረ ዛሬ ስደው እርግጠኛ ነኝ የምትሰሪ ቪዲዮ አተሽ ነው ይሄን ቪዲዮ ዘሽ የወጣሽው እንጂ የማይባለውን ነገር ነው ያልሽ። ወላሂ ኧረ ሰላም እንደዚህ ሙስተሂል እንደዚህ አታደርግም። እንዴት ታደርጋለህ? አስለን ሲጀመር ደግሞ ሰይድ ራሱ አብዶ ካልሆነ ጨርቁን ካልጣለ በስተቀር
ሰላም ኦርቶዶክስ ሆና ሰይድ እንደው ሱሪውን ፈቶ ቀበቶውን ፈቶ መቼም ሰላም ጋር አይተኛም። ሱብሃነከ አንቺ ብና አንቺዬ ያውም በዝሙት እኔ እንጃ ከባድ ነው። እኔ እንጃ ዛሬ እንደዚህ ሸበጣሽው ነገርማ ከባድ ነው በጣም ማለት ነው። እና የባሰ እንድትርቅሽ አታደርጊያት። እናንተ ጓደኛሞች በጣም ዋጋ ከፍላልሻለች። የመን ሰነሀ ላይ ስትንከራተች እዚህም ኢትዮጵያ ላይ ሆነሽ ወላሂ እንደዚህ አይነት ጓደኛ አይገኝም። አታ ራሱ እቺ ልጅ ያው እኔ አላቅም እውነቱን ለመናገር እኔ ወንጀል አልገባም። ግን እንደው አንድ ጓደኛ እንግዲህ ሱመያ ልትጠራጠር የቻለችው ምንድን ነው? አንድ ጓደኛ በዚህ ናህል እንዴት ዋጋ ትከፍላለች? እንግዲህ ያው ቅርበታቸውን ካላህ በታች እነሱ ናቸው የሚያውቁት። እና እኛ በቅርብ ነው ያወቅናቸው ቡጡ ከተጀመረ በኋላ። እና እንግዲህ አንድ ጓደኛ እውነት እሷ አሁን ሱመያ ያለችው እንግዲህ እውነት ከሆነ እውነት ሰይድን ከፈለገችው ሱመያን ለማለያየት ይሄን ሁሉ ዋጋ ትከፍላለች ብላችሁ ታስባላችሁ? አጥሬ እና እኔ አላቅም እኔ አላቅም። ግን እንደው ነገሩን እስቲ አገጣጥሙት። እስቲ የመን ሄደች መጀመሪያ ጊዜ ሚሞሪውን ልሰጣት የትኬት ቆርጣ የመን ሄደች። ከየመን ደግሞ ተመለሰች። እንደገና ሰናሀ ደግሞ ያለችበት ቦታ ሄደች። ከሰናሀ ደግሞ ነገሮችን አመቻችታ ደግሞ ተመልሳ ወደ አዲስ አበባ መጣች። ያው ሱመያ ደግሞ ፓስፖርቷንም እንደምንም ብላ እንግዲህ በሰላም መንገድ ነው እንግዲህ ፓስፖርቱ ወጥቶ ወደ ኢትዮጵያ የገባችው ሱመያ ማለት ነው። ከዛ ደግሞ ወንዶ ጋር ለልጁ ምርመራ ደግሞ ኢትዮጵያ የመን ተመልሳ ሄደች። ፓስፖርቷንም ተቀማች በመርከብ። እኔ እንጃ ነገሮችን እንግዲህ እናንተ አገጣጥሙት። እንግዲህ ከወንጀል ነጻ